ቸግሮታል ዛሬ ይሄን ነው ያወራመጣ እኔ ትንቢት ሰልችቶኛል እና የብዙዎች እናት ነበርኩ ብዙዎችን ዳርኩ ብዙዎችን አስመለጥኩ ነገር ግን ልጆችን ከእጄ ሲበትን አንደኛው ያው ቸርች ይሄዳል ግን ጥላቻ ኢየሱስ ታናሻለ ጥላቻ አደረገበት እስከማብድ ድረስ ሆንኩ በቃ ከዛ ቀጥሎ ደግሞ ሶስተኛው ሱሰኛ ሆነ አንቺ ጸለሽ ብዙ ሰዎች ወደ ውጭ ዓለም ወጥተዋል ብዙዎች ወልደዋል በተለይ መካን የሆኑ ሰዎች ብዙዎች ወልደዋል ታምራት ሆነዋል ሰርቷል እግዚአብሔር እንደዚህ ያለ ሰርቷል እኔ ታናሽ ባራ ማይም ሰርቷል የሞት በእጄ ላይ ተነስቷል የኔ ግን የለም ቤትሽ ላይ መረጋጋት ሲሆን አያለው አሜን እግዚአብሔር ያረጋግሻል አሜን ቻሌንጅ ያው ከዚህ መከራ አለፍስል ሌላ መከራ ይመጣል ከዚህ አለፍስል ሌላ መከራ ይመጣል ምንድነው እግዚአብሔር እኔ እንደው ለመከራ የተፈጠርኩ ሰው ነኝ ወይ ቁሚስኪ ዛሬ ጸልልሻለሁ አሜን እግዚአብሔር በህይወትሽ ላይ ከፍ ያለው ነገር ያደርጋል አሜን ዛሬ ምራገፈ ነገር ይራገፋል ላንቺና ለነገርሽ ትንሳኤ ይሆናል አሜን እስኪ ትንሳኤ ይሆናል በይ ትንሳኤ ይሆናል በጣም የሚገርም ምን ጌታ መንፈስ ምን እንዳልተቀለ በጓዳ በጣም አልቅሰሽ በቃኝ ብለሽ አሁን ወደዚህ ቦታ ራሱ ስትመጪ እውነት እግዚአብሔር እዛ ካለ ለአንድና ለመጨረሻ ብለሽ ነው መጣሽ አዎ እንትን ሞባይል ላይ አይቼ ከዛ አንተን አየሁ ከዛ በኋላ ለልጄ እዚህ ቦታ እሄዳለሁ የሚገርም እግዚአብሔር መንፈስ እንደዚህ ብሎኛል ቤትሽ ላይ መረጋጋት ሲሆን አያለው አሜን እግዚአብሔር ያረጋግሻል አሜን ቻሌንጅ ያው ከዚህ መከራ አለፍስል ሌላ መከራ ይመጣል ከዚህ አለፍስል ሌላ መከራ ይመጣል ምንድነው እግዚአብሔር እኔ እንደው ለመከራ የተፈጠርኩ ሰው ነኝ ወይ ነው እንዴ በጣም ጌታን በጣም እንደምታገለጊ እግዚአብሔር አቅም እንደምትሆኚ እግዚአብሔር ኃይል እንደሚሆን ገና ለብዙዎች እናት እንደምትሆኚ በጣም እግዚአብሔር በስራ እንደምትባርክሽ በነገር ሁሉ እንደምትባርክ ብዙ ተስፋ ቃል ገብቶልሻል እግዚአብሔር ግን ነገሮች እለት ነገርሽ ከፍተኛ ቻሌንጅ ይበዛብሽ ነው እግዚአብሔር እንደዚህ ያለ ከዛሬ ቀን ጀምሮ ባንቺና በቤትሽ ላይ ባንቺና በልጅሽ ላይ ባንቺና በልጆችሽ ላይ የተደገመ የድግምት ኃይል ዛሬ ይሰበራል አለ ዛሬ ይሰበራል አለ አንቺን ዛሬ ጤንነትሽ ተፈውሰሽ ስትወጪ አይቻለሁ እሱም ዛሬ ሲፈወስ አይቻለሁ ቆም እስኪ ሃምብል ቱት ጎበዝ ተማሪ ዕውቀት ያለው ብዙ ነገር መፍጠር የሚችል ብዙ ነገር ማድረግ የሚችል አቅም ያለው ኃይል ያለው ልጅ ነው በጣም የሚገርም ጠላት ግን ነገሮች ሁሉ አሳስሮ ይዟል ዛሬ አንድ ሰንሰለት ከቤትሽ ላይ ይበጠሳል አንድ ሰንሰለት ዛሬ ይበጠሳል አሁን እሷ በጣም የሚገርም ሚዲያ ላይ አይታ ነው መጣች በጣም ብዙ ሰዎች በዚህ ወቅት ከተለያየ ዓለም አሁን በዚህ ቦታ ሱሉልታ ለማምጣት ብዙ ሰዎች እየደወሉ ነው ያለው እግዚአብሔር ተናግሮናል ገና ከብዙ አገር ሰዎች ወደዚህ ቦታ ይመጣሉ ብሎኛል ዛሬ ሰንሰለት ከቤትሽ ላይ ይበጥሳለሁ አለ መርገም ከቤትሽ ላይ ይሰብራለሁ አለ በሉል ጀርባ ላይ የተሰራ ዛሬ መሳሪያ አይከናወንም አለ እግዚአብሔር ከሉል ጀርባ ላይ መርገምን እቆርጠዋለሁ አለ በሽታ እሰብራለሁ አለ አይምሮን ይፈውሳለሁ አለ እግዚአብሔር አይምሮን ይፈውሳለሁ ትልቅ ቻሌንጅ የሚያደርገው አይምሮ ላይ ነው ምን አልሽ በጣም ዕውቀት አይምሮ ዕውቀት አለ ጠላትን አሁን ታርጌት ያደረገው አይምሮን ታርጌት ያደረገው በሽታው ያለው አይምሮ ጋር ነው ያለው ና ወደዚህ ሉል መታችሁ ትመሰክራላችሁ ሸለበለበለቦስ ይሄ ልጅ በጣም የሚገርም ምን እንደሚሆን ተቀላችሁ ትልቅ ድርጅት መሪ መሆን የሚችል ልጅ ነበር ትልቅ ድርጅት ለዛን ደግሞ የኢትዮጵያ ውስጥ አይደለም የውጭ ድርጅት መሪ መሆን የሚችል ትልቅ ድርጅት መሪ መሆን የሚችል በድግምት ታሰረዋል ጌታ መንፈስ በደብተራ መንፈስ ፎቶ ተወስዶ በፎቶ ላይ እኔ ሁሉ ነገር ጀምራለሁ ምናምን ግን ትጀምራለህ አዎ ይደርስና ፔል ያርግባል አዎ በቃ ግራ ገባን በቃ ማለት እንጸልያለን የእግዚአብሔር ቤት ውስጥ ነው ያደኩት አገለግላለሁ ግን ሁሉ ነገር ይደርስና ይበላሻልና በቃ እግዚአብሔር ምንድነው ያሰረብኝ እኔ በቃ ይሄ ነው ያሰረብክ ነገር እንዲለኝ ነው የፈለኩት በቃ መንፈሳዊ ህይወቴ ጥሩ ነው ቤተሰቦቼ ጥሩ ናቸው ጌታን የሚያውቅ ቤተሰብ ነው ኪዳን ያለው ቤተሰብ ነው ግን በቃ እናቴ በጣም ጸሎት ነው ትጸልያለች እውነት ነው እሷ ራሱ ነብይ ነች ሁሌ ትጸልይልኛለች አዎ ጌታ ነግሮኛል ግን በቃ ደርሶ ነገሮች ይደርሱና ይበላሻሉ በቃ ፈተና ራሱ ፈተና ራሱ በቃ ዘንድሮ ያልፋል ብዬ ተስፋ አድርጌ
በቃ ፌል ሆነ የዩኒቨርሲቲ ጨርሷል እና ዛም ነበረብኝና 3 አሁን እንግዲህ አራተኛ ደግሞ ለመፈተን ይጣብቃል። አሁን አራተኛ አለቃ 3ኛ አልቋል። አራተኛ እየጠበቀ ነው። አልመጣም። አሁን ምኑ እየጠበቀ ነው? አሁን ሰኔ ላይ በጣም መቼ ነው? ሰኔ ላይ አሁን መከራ በቃ አሜን ታልፋላ። አሜን አሁን መርገም ይሰበራላ። አሜን ሉል ጀርባ ላይ ያለው ሰንሰለት ዛሬ ይቆረጣላ። በጎጃም ምድር የተሰራ ድግምት ይሰበራላ። መሬትሽን ስፍራሽን ለማስለቀቅ ስፍራ አንቺ ያለሽ አካባቢ ላይ አንቺ ቤትሽና በልጆች ላይ የሚደገም ድግምት ታየው። እግዚአብሔር እንደዚህ አለ፣ የደጋሚው ድግም ዛሬ ሰበርኩት አለ። ሰበርኩት አለ። ጉባኤ እስኪ አንድ ላይ ተሰበረ በሉ እስኪ። ጃዳዛዳና ሞሳካታ ለዚህ ልጅ እግዚአብሔር ነገሩን ፓሪስ ያደርግ አይቻለሁ። ነገሩ ጥሶ ሲወጣ አይቻለሁ። እግዚአብሔር መፈታት ዘመን ሲያመጣ አይቻለሁ። ዕውቀቱ ሲፈታ አይቻለሁ። በረከቱ ሲፈታ አይቻለሁ። አይምሮ ሲፈታ አይቻለሁ። እግዚአብሔር እንደዚህ ያለ ከዛሬ ቀን ጀምሮ መርገም ሰንሰለት ተቆረጠ አለ። ሂድ ከላዩ ላይ ፍሪ ነፃ ወጣል። ና ተነስ። እዚህ ቤት ጥለህ ሄዳል። መከራውን ጥለህ ሄዳል። ችግር ጥለህ ሄዳል። አንተ በጣም የሚገርም ጠላት ያየው ነው እንደቀለ ትልቁ አንተ ይሄ ልጅ ወደፊት የሚሰራው ትልቅ ስራ ከውጭ ዜጎች ጋር ነው የሚሰራው። ተነግሮታል። ዛሬ ይሄን ነው ያወራመጣ። እኔ ትንቢት ሰልችቶኛል። ጭራሹ ነው በህልሜ ዛሬ እኔ ትንቢት ተናጋሪ አይደለም። እኔ ትንቢት አስፈጻሚ ነኝ። ግን ማለት ብዙ በቃ እግዚአብሔር ብሎታል። በቃ ይሱታይ እና ነገሮቹ ግን በቃ እዛው ድፍንፍን ይላል። አሁን ድፍንፍን ሳይሆን ዛሬ ያው አመዱ አራግፈው ሲሄድ አይቼዋለሁ። ደግሞ ሲባል አሁን ከፊት ፈተና አለ አይደል? በህልሜ ምን ያለው ሲያብዳል እንዴ ጌታው ልታሳፍረኝ አልኩት። አንደኛው በ3 ተይዞ 3 ልጆች ነው ያሉኝ። በ3 ተይዞ ይንከራተታል እንዴ እግዚአብሔር ወን እንዴ ብዬ ነው ማወቃል ነይ ሙሉ ማነች? ሙሉ ቡራዮ ሲኖር ጎረቤቴ ነበረች። ሀዛብ ከሷ ጀርባ ሲመጣ የነበረው ስፒሪት ያለው ዛሬ ተሰበረ። ዘርጉና እስኪ ተሰበረ በል እስኪ፣ ተሰበረ በል እስኪ። መጀመሪያ ስፒሪቱ ተርጌት ያደረገው አንቺ ነበረ። በጣም አንድ እግርሽን ይዞ ፓራላይዝ አድርጎ ካልጋ እስከመነሳት እስከማቺ ድረስ አሳስሮ አንቺ ማስቀመጥ ፈልጎ ነበር። እግዚአብሔር ከባድ ከሚባለው ሁኔታ ውስጥ አንቺን አስመልጦ በጣም ሐኪም ቤት ገብተሽ ሆስፒታል ገብተሽ በጣም ሰው ሁሉን ተስፋ ቆርጦ እያለ እግዚአብሔር ከዛ ሁሉ አንቺ አስመለጠሽ። የዛሬ 4 ወር በቃ አለቀ ተብሎ አዛቦች ራሱ ተሰብስቦብኝ ከዛ እግዚአብሔር እንደዚህ አለ፣ አንቺን ያልቻለው መንፈስ ደግሞ ወደ ልጆች ዙሪያ የሚሽከረከር አሉ። ዛሬ ግን ተሰብሯል። ዛሬ ተሰበረ። ዛሬ ተሰበረ በኢየሱስ ደም። ቤትሽን፣ ልጅሽን፣ ልጆችሽን፣ አንቺን የሚከተል ኃይል፣ ስራሽን የሚከተል ኃይል፣ ጨለማ ኃይል፣ ድግምት ኃይል፣ መተት ኃይል፣ ሟርት ኃይል ሳት ከላዩዋ ይሰበር በኢየሱስ ደም። ያዟት። ኃይል ይታደስ። ነገሯ እንደገና ይሰራ። ተመረከክ ሉል ዘርጉ እጆች ቅዱሳን። ከዛሬ ቀን ጀምሮ የዚህ ብላቴና አይምሮ የተፈወሰ ይሁን። ዕውቀት ያገኘው ከፊቱ ያለው ፈተና ላይ በኢየሱስ አልፎ ይሂድ፣ አይገደብ። ከዛሬ ቀን ደስታና ሰላም ያገኘው፣ ጭንቀት ያገኘው። ወጥመት ሰብሬያለሁ። ተንበርከኪ። ባንቺና በልጆችሽ ላይ የተሰራ የትኛው የጠላት ኮቨነንትና ኪዳኑ አፍርሻለሁ። ቤትሽ ያመለጠ ይሁን፣ ስራሽ ያመለጠ ይሁን፣ ጤንነትሽ አመለጠ። በሮች ተከፈቱ። አዲስ ነገር ይሁንልሽ። ጸጋና ኃይል ይብዛልሽ። ይህ ዘይት የእግዚአብሔር ክብር ይለፍበት። መርገም ተሰበረ። ጂሰስ ነም። እግዚአብሔር ግን እንደዚህ ያለ በቀጣይ ጊዜ ውስጥ እግዚአብሔር ላንቺ መኪና ይሰጥሻል። አሜን። ከየት ይሆናል? ከየት ይመጣል? አላውቅም። ከባድ ነው። ለእግዚአብሔር ይቻላል። ከባድ ነው ነገሩ ግን አሁን ግን ይሆናል። በጣም ቃል ተዘርቷል። አሜን። በሰላም እንጂ የሆነ ከሀገር ውጭ የሚደወሉ ስልኮችን አየው። አዳዲስ ነገር እግዚአብሔር ሲያረጋጋቸው በሮች ሲከፈቱ አገልግልኝ ብሎ በፊት አገለግል ነበር። ታገለግይ ነበር። በጣም አገለግል ከደርግ ዘመን ጀምሮ ትንሽ ሕፃን ልጅ ነበርኩ ጌታን ሲቀበል እና የብዙዎች እናት ነበርኩ። ብዙዎችን ዳርኩ፣ ብዙዎችን አስመለጥኩ። ነገር ግን ልጆችን ከእጄ ሲበትን
አንደኛው ያው ቸርች ይሄዳል፣ ግን ጥላቻ የሱ ታናሽ አለ ጥላቻ አደረገበት። እስከማብድ ድረስ ሆንኩ በቃ። ከዛ ቀጥሎ ደግሞ ሶስተኛው ሱሰኛ ሆነ። እስካሁንም ሱሰኛ ነው። በቃ አገልግሎትን እርግፍ አድርጌ ከቡራዩ ቅንብሬ ሱሉልታ በፊትም በቤክራ ነው ወደዚህ መጣ። እግዚአብሔር ካሳ ያደርግሻል። አሜን። ሰው ነው ሰው የሚረሳው እንጂ እግዚአብሔር አይረሳም። አሜን። ያኔ ጉልበትሽ ባለው ሰዓት አቅም ባለው ሰዓት ሩቅ መንገድ የ2 ሰዓት የ3 ሰዓት መንገድ ተጉዘሽ ያገለገልሽ ገጠር ከተማ ያገለገልሽ በጣም በብዙዎች ዘንድ ቅዱሳን ህብረት በጣም የዞርሽ የጸለሽባቸው ያጽናናቸው አንቺ ጸለሽ። ብዙ ሰዎች ወደ ውጪ ዓለም ወጥተዋል። ብዙዎች ወልደዋል። በተለይ መካን የሆኑ ሰዎች ብዙዎች ወልደዋል። ታምራት ሆነዋል። ሰርቷል። እግዚአብሔር እንደዚህ ያለ ሰርቷል። እኔ ታናሽ ባራ ማይም ሰርቷል። የሞት በእጄ ላይ ተነስቷል። የኔ ግን የለም። በጌታ ቤት ከዚህ ቀን ጀምሮ አታለቅሽም። አሜን። የእንባ ዘመን በቃ። አሜን። ከቤትሽ ላይ በቃ። አሜን። ከልጆች